ራይስተን እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ታንኪ መልኬ ነኝ። ዛሬ ቀጠጥና በጣም ብዙ ነገር ይሄ ግን ለሁለት ነገር አስተምራችኋለሁ ወይም አሳያችኋለሁ። ተጠቀሙበት፣ ምርጥ መድኃኒት። ዛሬ ማሳያችሁ እንግዲህ እንደምታዩት አበባው ይሄን ይመስላል። አበባው ሲያፈራ ፍሬውም ራሱ ነው። ቅጠሉ፣ ግንዱ፣ ስሩ በተለይ ስሩ ይሄ ብዙ ነገሮች ሁሉ ነገሩ መድኃኒት ነው። ለብዙ ነገር ይሆናል። እኔ ግን ዛሬ ማሳያችሁ ቅጠሉን ብቻ። ቅጠሉ እንደዚህ ንጹህ ቅጠል መሆን አለበት። የአህያ ጆሮ የሚባለው ቀጠጥና ወይም የአህያ ጆሮ ብዙ ስም አለ። ስለዚህ የአህያ ጆሮ ስለሚመስል ጆሮ የአህያን ጆሮ ስለሚመስል ብዙዎቻችሁ እንዳይጠፋችሁ። ስለዚህ እንደዚህ ንጹህ ትፈልጉና ታገኙዋላችሁ። እሳት ላይ ልክ እያሞቃችሁ እግሩ ላበጠ በድንገት እግሩ ላበጠ ሰው እሳት ላይ እያሞቃችሁ እንደዚህ በደንብ አድርጎ መያዝ፣ ማጀን ወይም መተኮስ። እንጨቱ ያለ ምንም ምክንያት ይሟሽሻል ወይም ይድናል፣ ይጠፋል። ምንነቱ ባልታወቀ በሳይንስ መዳን አልቻልኩም። ደጋግሜ ሞክሬ ለውጥ አላመጣም። ለምትሉ ምርጥ መድኃኒቱ ቅጠሉ እንደዚህ ንጹህ ቅጠል መሆን አለበት። ሞልቷል በየቦታው። ስለዚህ እግሩ ላበጠ ወይም ለድንገተኛ እብጠት ብትተኩሱት ሁነኛ መፍትሄ ያመጣል ማለት ነው። ብታገኙ ደግሞ የእንዳውላ ቅጠል ካገኛችሁ ደግሞ የእንዳውላ ቅጠል እሱ ያውቃል። የእንዳውላ ቅጠልን እሱን አብራችሁ ብትተኩሱ አሪፍ ነው። ይሄ ከሌለ ደግሞ ይሄ ብቻውን ብትተኩሱ ማለት ነው። ሁለተኛ ደግሞ ከፍተኛ ቁርጥማት አለብኝ፣ ይቆረጣጥመኛል፣ ሰውነት የመገጣጠሚያ በጣም ይቆረጣጥመኛል፣ መፍትሄ ያጣው ለምትል ደግሞ ይህን ቅጠል አድርቃችሁ አጥባችሁ፣ አመዳም ነው በነገራችን ላይ አጽድታችሁ አጥባችሁ ማስጣት ከደረቀ በኋላ ቅጠሉ የደረቀው ዱቄት አድርጋችሁ ፈጭታችሁ ዱቄት በሻይ መልክ መጠጣት ከፍተኛ ቁርጥማት ላለው ሰው ኃይለኛ ሁነኛ መድኃኒት ነው። ለከፍተኛ ቁርጥማት ሊቆርጣጥመኛል መለሰነት ለምትሉ የዚህ ቅጠል በአግባቡ አፍልታችሁ በሻይ መልክ መጠጣት ይቀጣጥና ወይም የአህያ ጆሮ ቅጠል ለቁርጥማትና ድንገተኛ እብጠት እግሬ አበጠ ለምትሉ እያሞቃችሁ ባድርጋችሁ እዛው ላይ ጾክ ለደም ባድርጉ ነው በተደጋጋሚ። ይሄ ቢያልቅ ከደረቀ ወይም ካለቀ ወይም ከነደደባችሁ ሌላ አዲስ መቀየር ማለት ነው። መቀየር ስለላችሁ ወጥቶ ምን እንደሚያህል በጣም ትልልቅ ነው። ልክ እየቀያየራችሁ እዛ ለቀቅ ላይ በደንብ አድርጎ መያዝ እብጠቱ ያለ ምንም ምክንያት እንዲሞሽሽ ወይም እንዲጠፋ እንዲድን ያደርጋል ማለት ነው። እንደዚሁ ተጠቅማችሁ እንደነገርኳችሁ አጽባችሁ አድርቃችሁ አፍታችሁ በሻይ መልክ መጠጣት። ለምን? ለቁርጥማት፣ ለሁለት ነገር። ሌላ ስሩን በሌላ ጊዜ እነግራችኋለሁ። ለምንድን ነው ንገረን ካላችሁ ቶሎ መፍትሄ ነገር እነግራችኋለሁ። ስሩ በተለያየ ለብዙ ነገር ይሆናል። በተለያየ መልኩ ብቻውን የሆነው ከተለያየ እጽዋት ጋር ይሆናል። አቅም አለው። ብቻውን የሆነው አቅም አለው። በተለያየ ግንዱን፣ አበባውን፣ ሁሉም ነገር እነግራችኋለሁ። ዛሬ ሁለት ነገር ነው የነገርኳችሁ፣ ለቁርጥማትና ለእብጠት። አመሰግናለሁ።